ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ዛሬ ይህንን የመሰለ የመኮረኒ አሰራር ይዤላችሁ መጥቻለሁ። ትወዱታላችሁ። በጣም ቆንጆና ጣፋጭ ለራት፣ ለምሳ፣ ለቁርስ የሚሆን ነው። በማንኛውም ሰዓት ብትሰሩት መበላት የሚችል ምግብ ነው ማለት ነው። በጣም ትወዱታላችሁ። ማርያምን እኔ እንጃ እኔ ጋር በጣም ነው የተወደደው ከምላችሁ በላይ ማለት ነው። እና እስኪ አብረን ሰርተን ትቀምሱታላችሁ ማለት ነው። ቅመሱት። እንዲሁም ለሰዎቻችሁ ሰው ቤት የምትሰሩ አረቦች ጋር የምትሰሩ ሰዎች ልጆች ካላችሁ ደግሞ እንዲሁም ለነሱም ሰርታችሁ ሞክሩት። በጣም ነው የምትወዱት እርግጠኛ ነኝ። ይሄንን ከሞከራችሁ ሁሌም ስሩልን ነው የምትባሉት ማለት ነው። ወደ አሰራሩ እንግባ። ወደ አሰራሩ ስገባ እዚች ጋር ነጭ ሽንኩርት ፓውደር ነው ያለኝ። ነጭ ሽንኩርት ቱም ማለት ነው። እና አንድ የሻይ ማንኪያ ግማሽ አረኩኝ። ሄል ትንሽ የሻይ ማንኪያ ግማሽ አረኩኝ ማለት ነው። ቅመሞቹን አንድ ላይ አድርጌ ላስቀምጠው ነው። እና እርድ የሻይ ማንኪያ ግማሽ አረኩኝ። ቆንዶ በርበሬም እንደዛው የሻይ ማንኪያ ግማሽ አረኩኝ። ዝንጅብል ፓውደር የሻይ ማንኪያ ግማሽ፣ ፓፕሪካ ፓውደር የሻይ ማንኪያ ግማሽ አረኩኝ። አንድ ሻይ ማንኪያ ማድረግ ትችላላችሁ። ከሞንም እንደዛው የሻይ ማንኪያ ግማሽ፣ ከዝቦረ ወይም ደግሞ ደንብላል የተፈጨው እሱም የሻይ ማንኪያ ግማሽ ተጠቀምኩኝ። በጣም ትንሽዬ ደግሞ ቅርፋ በጣም ትንሽዬ ነው የምጠቀመው። አያችሁት? በጣም ትንሽዬ ነው የተጠቀምኩት ቅርፋው ማለት ነው። እና ይህንን ይመስላል ቅመሞቹ። ጨው ማጆን በኋላ ነው ማለት ነው ማረገው። እና እንደዚህ ቅመሞችን አዘጋጅቼ አስቀምጫለሁ። እዚች ጋር ወረቀ ጋር የሚባለው እና ቀረፋ እና ቁርንፉድ ሄል ያልተፈጨውን ነው ዝም ብዬ ያረኩት ማለት ነው። ካላችሁ መጠቀም ካላላችሁ ደግሞ አለማድረግም ትችላላችሁ። ከዛ በኋላ ላዩ ላይ ዘይት አረኩኝ። በነገራችን ላይ ከሞንም ያልተፈጨ ካለ የእንሱን ያልተፈጨ ካለ ማድረግ ትችላላችሁ። በጣም ነው የሚያጣፍጠው ምግብ ማለት ነው። እኔ ጋር ስላሌለኝ ነው። ባላችሁ ነገር ነው መስራት የምትችሉት። ቀለል ያለ ስራ ነው። እና አንድ ራስ ትልቅ የራስ ሽንኩርት ከትፌ ነበረ፣ እሱን አረኩኝ። ለካሜራው ጥራት እንግዲህ በጣም ይቅርታ። በአንድ እጅ ስትሰሩ በአንድ እጅ እንትን ስትሉ በጣም ያስቸግራል። ነገር ግን እንደ አጋጣሚ ጓደኛ የነበረች ቅረጭኝ ብዬ እንትን ያልኳት፣ እሷን ደግሞ ብዙም መቅረጥ ስለማትችል ለዛ ነው። ስለዚህ እንደምትረዱኝ ተስፋ አደርጋለሁ። እና ጓደኞቼ ያው ሽንኩርቱ እንደዚህ ቀይ ማለት በሰል እስኪል ድረስ እንደዚህ እንትን አደረኩኝ። ከዛ በኋላ ግን ቅመሙን ነው ያረኩት ማለት ነው። ቀደም ያያችሁት ቅመም አረኩኝ ማለት ነው። ቅመሙ እንዳያርባችሁ ቶሎ ብላችሁ ነው ቲማቲማችሁን ማድረግ ያለባችሁ። ዘይቱ የፈላ ስለሆነ ቅመሙን ቶሎ እር ያደርጋል። ቅመሙ ካረረ ደግሞ ጣፋጭ የምግብ ጣፋጭነቱ እንትን ይላል። ስለዚህ ቅመም ካረጋችሁ በኋላ ዘይቱ ከጋለ ወዲያውኑ ነው ቲማቲም ወይም ደግሞ የምታረጉት ማለት ነው። ነገር ግን እኔ ይህንን አላበስለውም። ቶሎ ብዬ ነው አንድ ዶሮ ከግማሽ እንደዚህ ቆራርጬ ያዘጋጀሁት ነበረ። ቶሎ ብላችሁ ነው የምትከቱት ማለት ነው። ሁሉም አንድ ላይ ይበስላሉ በኋላ ላይ። እና ያው አንድ ዶሮ ከግማሽ ነው የተጠቀምኩት። አጥቤ በደንብ ጠቡ። ዶሮ በደንብ መታጠብ ስለሚያስፈልገው በደንብ ነው ማጥበው። እኔ ሳጥበው ባሳያችሁ ደስ ይለኝ ነበረ፣ ግን ያው አላሳየዋቸውም። በጣም ነው የማጥበው በሎሚ በከል አረጌ ማለት ነው። አቼቶ ነው ከል ደግሞ ስላችሁ ምንድን ነው እንዳትሉ። እና እንደዚህ ከዛ እከነዋለሁ ትንሽ እንትን እስኪል ድረስ ከድኜ አበስለዋለሁ በራሱ ማለት ነው። አያችሁት? ውሃ የቲማቲም ውሃው የዶሮውን ውሃ እስከሚተፋ ድረስ እየከደንኩ አብስየዋለሁ ትንሽ ማለት ነው። አያችሁ? ማምቷል ቲማቲሙ ራሱ ማለት ነው። እናንተም እንደዛ አድርጉት። እጃችሁ ግን እንትን እንዳይለየው እየከፈታችሁ እያማሰላችሁ። ከዛ የፈላ ውሃ ነው ያረኩት። የፈላ ውሃ እንደዚህ ካረኩኝ በኋላ ብዙም አልቆይም። በነገራችን ላይ አሁን አላበስለውም። ዶሮ ኦልሬዲ ትንሽ ነው የሚበቃው። ታውቃላችሁ፣ እሳት ብዙም አይፈልግም። ትንሽ ቲማቲሙ ከቅመሙ ጋር እንዲዋሃድ ብዬ ነው እንጂ ቅድም ራሱ ያቁላላሁት ከዶሮው ጋር እንትን ብዬ አይደለም። ይሄ ማጂ ነው፣ ምካባት ማጂ የሚባለው ማለት ነው። ወይም ደግሞ ምግብ ማጣፈጫ
እና ትንሽዬ ጨው በልካችሁ ነው። እኔ ይህን ያክል ማንኪያ አልላችሁም፣ በልክ ነው። ጨው እንደ ቤቱ እንደ ሁሉም ሰው ጨው ይለያያል። እና መኮሮኒ 2 እሽግ ነው የተጠቀምኩት እኔ 2 ሙሉን ማለት ነው። ግማሽ ላድርግ አላድርገው እያልኩኝ ነበረ። እዚች ጋር ግን ጨርሼ አድርጌዋለሁ ሙሉን። እኔ 2 እንትን ነው የተጠቀምኩት። እያየሁት ነው ውሃው ይበቃል ወይስ አይበቃም እያልኩ እያየሁት ነው። ግን ውሃው ጨመርኩኝና እንዳጋጣሚ ውሃው አይበቃኝም ነበረ። አያችሁት? ውሃው አሁን ኦልሬዲ ገና ነው ምንትኑ መኮሮኒው ገና እየገባ ስለሆነ ውሃው በደንብ መንሳፈፍ አለበት። አያችሁት አይደለ? ስለዚህ ውሃ እጨምራለሁ ብዬ እንትን አልኩኝ ማለት ነው። ጨመርኩኝ መኮሮኒውን። ያው እንደምታዩት ውሃም ጨመርኩ ማለት ነው። አያችሁት? መንሳፈፍ አለበት በደንብ መኮሮኒው ሲበስል ውሃውን ይጨርሰዋል፣ ይጠጣዋል። ከዛ በኋላ ደግሞ ታዩታላችሁ በኋላ ላይ ማለት ነው እንዴት እንደሚሆን ማለት ነው። እና በዚህ መልኩ እንደዚህ ሲሆን ታውኩት ማለት ነው። አያችሁት? አሁን ከድኜ ማብሰል ነው ማለት ነው። ጨው እየቀመስኩ ነው። እዚች ጋር ቅመሱ ጨዋችሁን እናንተም። ጨው ልክ ነው እኔ ጋር። ስለዚህ እየከደንኩ አበስለዋለሁ። ግን እየከፈታችሁ ማየት አለባችሁ። እየከፈታችሁ እጃችሁን መርሳት የለባችሁም። በየ2 ደቂቃው መኮሮኒውን እንትን እንዳይልባችሁ ማለት ነው። አያችሁ አሁን እኔ ጋር በስሏል። አያችሁ ውሃ አለው። እንደዚህ ነው በቃ የማወጣው። እንደ አጋጣሚ ልጅ መጥቶብኝ ማለት ነው። ልጅ መጥቶብኝ እንትን በቅዶንስ ከዝቦረ ምናምን ሳረግ እንትን አላልኩም፣ ረስቼው ማለት ነው። ልጇ አይምሮ እንትን ብሎብኝ ትንሽ ማለት ነው። ሜዳማው መጣብኝ ነበረ። ያው እንዲሁም እዚች ጋር እየቀመሰች ነው ጨው ምናምን ማለት ነው። እና በጣም ጨው ስለምትወድ እሷ፣ ሌሎቹ አይወዱም፣ እሷ ግን ትወዳለች። እና ለዛ እንትን እያለች እየቀመሰች ነው። እና ምን ልላችሁ ነው በቅዶንስ ከዝቦራ በሰላ ክደር ክትፍ አድርጋችሁ በደቃቁ አድርጉበት። መቼ እንደዚህ ሲሆን አሁን ነው ያረኩት። በነገራችን ላይ አሁን እንደዚህ ሲሆን ታረጉትና በቃ ታማስሉታላችሁ፣ እሳቱን ታጠፉበታላችሁ ማለት ነው። ከዛ ጁሲ ነው የሚሆነው፣ ውስጡ ውሃ አይጨርስም። ከዛ በኋላ ክደኑት፣ እንትን ብላችሁ ክደኑት ማለት ነው። ከዛ በኋላ ትንሽ አንድ 10 ደቂቃ 20 ደቂቃ ከየድናችሁ በኋላ ስትገለብጡ እንደዚህ ይሆናል ማለት ነው። አያችሁ ልክ እንደዚህ ማለት ነው። ገብቷችኋል ብዬ ተስፋ አደርጋለሁ። ያውላችሁ በስማ ብሉኝ ነው የሚያስብለው። አያችሁት እንዴት እንደሚያምር በቃ ወይኔ ነው የሚያስብላችሁ። ማርያምን ሁሌም በቃ ያለዚህ ምግብ እራሱ አሰሩ። ሁሌም ነው የምትሰሩት። ሞክሩት። ኮሜንት ላይ ደግሞ ሀሳባችሁን ጻፉልኝ። ሰርታችሁ ሞክራችሁት ሀሳባችሁን ጻፉልኝ። ያልገባችሁ ነገርም ካለ እንደዚሁ ጠይቁኝ፣ አስረዳችኋለሁ። ችግር የለውም። እሺ ጠይቁኝ፣ እንዴት ነው ምናምን በቃ ጥያቄ ካላችሁ ጠይቁኝ። እኔ ችግር የለውም፣ አስረዳችኋለሁ በኮሜንት ራሱ ማለት ነው። ያልገባችሁ ነገር ካለ ማለት መጨረሻ ላይ በቅዶንስ ከዝቦራውን ሳስገባ ሲጀምር አስገብቼው ብቻ ነው እሳቱን ያጠፋሁት። አስገባሁት ከታች ውሃ ነገር አልነበረውም። እሱ ላይ ነው በቃ የተውኩት ማለት ነው። ከድኜም እንትን አልኩት ማለት ነው። ምክንያቱም በቅዶንስ ከዝቦረ ምናምን ይሄ መብሰል አይጠበቅባቸውም ጥሬ የሚበሉ ምግቦች ስለሆኑ ማለት ነው። ግን በሙቀቱ ይበስላሉ እነሱ ማለት ነው። እና እንደዛ ላችኋለሁኝ። ያልገባችሁ ይሄ ከሆነ እንጂ ሌላ ሙሉን አሰራሩን ቀርጬዋለሁኝ። ባይ